መናገር አቅቶ የመሰላችሁ ከዚህ በፊት እንዴት እንዳንገበገብኳት ጂጂን ታውቃላችሁ። መልስ እንዳትሰጥ አድርጌ እንዳትሞት እንዳትድን አድርጌ መሳደብ እችላለሁ። ግን ጂጂን እግዚአብሔርን እንደዚህ እኔን ሰደበችን ብዬ ምቀየማት አይነት ሰው አይደለችም። አታዩም እንዴ ከወዴ ጋር ምን ያህል እንደምትጣላ? እኔ አሁን ለምሳሌ የሆነ ወንድ ልጅ በቃ እንትን ካለ ንቄው ብዬ ነው ትቼው የሚሄደው እንጂ ይሄ ሁሉ ጊዜ ተስፋ ሳትቆርጥ ምናምን ነው አላደርገውም። እና ብዙም እኔ ጂጂ ላይ ትኩረት አልሰጣትም። አሉ ቀን ጠብቀው ሰውን ለማጥቃት የተነሱ አሉ። ስለማቃቸው ነው። ላይክ ትክክለኛ ፊታቸው የወጣ ሰዎች አሉ። ቀን ጠብቀው ለማጥቃት በቃ ዛሬ በዚህ ተመታይ ተብሎ ቀን ጠብቆ የመጡ ሰዎች አሉ። እኔን አያርገኝ ብያለሁ። ደግሞ እኔን አያርገኝ